ከህዝብ ተወካዮች ምክር ቤት ለሚቀርቡት ጥያቄዎች መልስ ለመስጠት ፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድ ከፍተኛ የሆነ ተቃውሞ ገጥሟቸዋል። በመደበኛ ጉባኤ የፓርላማ ውሎ የተለያዩ አንገብጋቢ ጉዳዮች የተነሱበት ከጠቅላይ ሚኒስትሩ ጋር ከጥያቄም ባለፈ የቃላት መሰናዘርና አንዳንድ የፓርላማ አባላቶች ሰጣ ገባ ውስጥ ሲገቡም ተመልክተናል። በፓርላማ ውሎ በስፋት የተነሱት የፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ሲሆኑ ጠቅላይ ሚኒስትሩም በእነዚህ ጉዳዮች ዙሪያ ምላሽ ሰጥቶባቸዋል። ነገር ግን አሁን በሀገሪቱ ያለው ወቅታዊ ሁኔታን በአንዳንድ ክልሎች በተለይም በትግራይ በአማራና በኦሮሚያ ክልል ያሉበትን ሁኔታ በሚመለከት የተለያዩ ጥያቄዎች ቀርበዋል። የአማራ ብሔራዊ ንቅናቄ አብን የፓርላማ አባል ለጠቅላይ ሚኒስትሩ ባቀረቡት ጥያቄ ሀገሪቱ ያጋጠማት ውስብስብ ችግሮች ፖለቲካ ወለድ ናቸው፣ መፍትያቸውም ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም ብሏል። የአብኑ ተወካይ ዶክተር ደሳለኝ ጫኔ ኢህአዴግ አምባገነናዊ አገዛዝ ነበር፣ ወደ ብልጽግና ያደረገው መለወጥ ደግሞ የሙሉ ጊዜ ጦረኛና ግጭት ጠማቂ አገዛዝ እንዲሆን አድርጎታል በማለት ጠንከር ያለ ትችት ጠቅላይ ሚኒስትሩ ላይ ሰንዝረዋል። በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ሳይክል ኦፍ ሴኩሪቲ ክራይሲስ እንዲሁም ማባሪያ የሌላቸው አውዳሚ እርስ በርስ ጦርነቶች ውስጥ አስገብቷታል። ባለፉት 6 ዓመታት በኦሮሚያ አማራና አፋር ዛሬም ድረስ ደግሞ በኦሮሚያና አማራ በቀጠለው ጦርነት ድሃው አርሶ አደር እንደ ቅጠል እየረገፈ ነው ያሉት የምክር ቤት አባሉ በሰሜኑ የኢትዮጵያ ጦርነት በትሪሊዮን የሚቆጠር የሀብት ውድመት መድረሱን ጥናቶች ማመላከታቸውንና አሁንም ግጭቶች ተጠናክሮ መቀጠላቸው አሳሳቢ ሆነዋል ብሏል። ባለፉት 7 ዓመታትና ከዛ በፊት ባሉ 10 ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በጋምቤላና በሌሎችም ሰፊ የሰብአዊ መብት ጥሰቶችና በሰብአዊነት ላይ ለተፈጸሙ ወንጀሎች፣ የጦር ወንጀሎች እንዲሁም የዘር ማጥፋቶች መፈጸማቸውን መንግስቱ ዕውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ጥናቶች እንዲካሄዱ የሚቀርቡ ጥሪዎችን የሚያጣጥለው ለምንድን ነው ሲሉም ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። በድህነት አዙሪት ውስጥ የነበረች ሀገር ባለፉት 7 ዓመታት የብልጽግናው አገዛዝ በእንቅርት ላይ ጆሮ ደግፍ እንዲሉ ማባሪያ ያጣ የእርስ በርስ ጦርነት ውስጥ አስገብቷታል ሲሉም ከሰዋል። የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሴስመንት ብሎ ባወጣው ሪፖርት በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት $28 ቢሊዮን ደርሰዋል ሲል አክለዋል። በተጨማሪም ያለመከሰስ መብት ያላቸው የምክር ቤት አባላት አቶ ክርስቲያን ታደለ፣ አቶ ዮሐንስ ባያለው፣ ዶክተር ካሳ ተሻገር ያለመከሰስ መብታቸው ሳይነሳ ተይዘው ለ20 ወራት ታስረው እንደሚገኙ አስረድቷል። አቶ ደሳለኝ ጫኔ በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ያለ ፍርድ ማሰር የገዢው ፓርቲ ጥቅል ፖሊሲዎች በግላጭ የሚያሳይ ነው ሲሉ ጠቅላይ ሚኒስትሩ ላይ ወቀሳ አቅርበዋል። የሽግግር ፍትህ ከመደረጉ በፊት የተፈጸሙ ወንጀሎች እንዲለዩ መደረግ አለበት ያሉት የፓርላማ አባሉ እንደ ሀገራዊ ምክክር ኮሚሽን ሂደቶች ሀገራዊ ችግሮችን እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ እየተደረጉ ያሉ አውዳሚ የወንድማማች ጦርነቶች እንዲቆሙ መደረግ አለበት በማለት አሳስበዋል። የሰሜኑ ጦርነት እንዲቆም ያደረገው የፌዴራል መንግስቱ ሲሆን አሁንም በተለያዩ የአገሪቱ አካባቢዎች ያሉ ጦርነቶች እንዲቆሙም የሞራልና የህግ ተጠያቂነት የሚወድቀው በፌዴራል መንግስቱ ላይ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ለፓርላማ አባሉ ደሳለኝ ጫኔ በሰጡት ምላሽና ማብራሪያ የመልስ ምት በሚመስል ሁኔታ በምርጫ የተመረጠን መንግስት እጥላለሁ ሲሉ ዝም ማለት አይቻልም በማለት ማስፈራሪያ ያዘለ ምላሽ ሰጥቷል። የምንዋጋው ዘላቂ ሰላም ለማምጣት ነው ያሉት ጠቅላዩ ስልጣን ላይ ያለው አካል ህግን ለማስከበር ኃይል መጠቀም እንደሚችል ማንም የሚያውቀው ዓለም አቀፍ ዕውቀት ነው ብለዋል። በህዝብ የተመረጠን መንግስት በኃይል በማፍረስ ዘለን 4 ኪሎ ማለት ተራ ልምምድ ሆኗል። ይህ በረሃ ላሉት ብቻ ሳይሆን በአንድ እግራቸው በረሃ በአንድ እግራቸው ደግሞ ፓርላማ ያሉትን ጭምር ይመለከታል ሲል አስጠንቅቋል። ጠቅላይ ሚኒስትሩ ለአቶ ደሳለኝ ጫኔ በሰጡት ምላሽ ይህ ጦር ሰባቂ መንግስት ብለው ሲተቹ
ህዝብ እንዳይወጣ እንዳይገባ ያደረገውን ኃይል ምነው አላየሁትም አልሰማሁትም አሉ። በእርሶ ከተማ ቦምብ የሚያፈነዳውንና ሽማግሌ ላስታርቅ ብሎ ሲሄድ ከኢትዮጵያ ባህል ባፈነገጠ መልኩ በእንብርክክ የመለሰውን ኃይል አላየሁትም ለምን አሉ። ከሁሉም የገረመኝ ደግሞ በእርሶና በፓርቲው ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ አዝማች አልነበሩ እንዴ? እርሶ ትንሽ ሚዛን ቢጠብቁ ጠቃሚ ነው ብዬ አስባለሁ በማለት የአጸፋ ምላሽ ሰጥተዋል። ጠቅላዩ ጨምሮም ጦርነትን በተመለከተ ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ቢመለከቱ በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት አገር ያልተዋጋ ብቸኛው መንግስት የኛ መንግስት ነው ሲሉም ተደምጠዋል። በተካሄደው የፓርላማ መደበኛ ስብሰባ ለጠቅላይ ሚኒስትር አብይ አህመድ ከተነሱ ጠንካራ ጥያቄዎች ውስጥ ሌላው የትግራይ ክልል ወቅታዊ ሁኔታን በሚመለከት አንድ የፓርላማ አባል የጠየቁት የፌዴራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ያደረጉትን የግጭት ማቆም ስምምነት ምን ደረጃ ላይ እንዳለና በትግራይ ክልል ያለው ወቅታዊ የፖለቲካ ሁኔታ ወደ ግጭት እንዳያመራና ድጋሜ ዋጋ እንዳያስከፍለን ምን እየተሰራ ይገኛል ሲሉም ጥያቄያቸውን ሰንዝረዋል። ከዚህ በተጨማሪም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በጉራጌ ዞን ሌላኛው የፓርላማ ተወካይ የሆኑት ግለሰብ በሰነዘሩት ጥያቄ መሰረት ለትግራይ ሁኔታ የማዕከላዊ መንግስት እልባት ለምን አይሰጥም? ህወሓት እስከ መቼ ሰላም እየነሳ ይኖራል? በማለት ህወሓት ባለው የስልጣን ሱስ የትግራይ ህዝብን እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሰ ይገኛል ሲሉ ወንጅለዋል። እኚሁ የኢዜማ የፓርላማ ተወካይ የህወሓት ሰዎች አደብና ስርዓት እንዲገዙ መደረግ አለበት ብሎ ሲናገሩ ጠቅላይ ሚኒስትሩ ፈገግ ሲሉ ተስተውሏል። እኚሁ የፓርላማ አባል የፌዴራል መንግስት የትግራይ ሁኔታን ማስተናገድ ያለበት በፕሪቶሪያ በተፈረመው ስምምነት መሰረት ብቻ መሆን እንደሚገባውና ተደራዳሪ የፌዴራል መንግስትን ጨምሮ ብልጽግናን ጨምሮ በትግራይ የሚንቀሳቀሱ ኃይሎችን ያካተተ ክልሉን የሚመራ ጤነኛ አደረጃጀት መፈጠር አለበት ሲሉም ጠቅላይ ሚኒስትሩ ለጉዳዩ ትኩረት እንዲሰጡ አሳስበዋል። ጠቅላይ ሚኒስትሩም ለጥያቄው በሰጡት ምላሽ የ2 ዓመት የቆይታ ጊዜው የተጠናቀቀው የትግራይ ጊዜያዊ አስተዳደር ለሚቀጥለው 1 ዓመት እንደሚቀጥልና ጊዜያዊ አስተዳደሩን ለማስቀጠል አስፈላጊ የህግ ማሻሻያዎች እንደሚከናወኑም አስታውቋል። በዚህ መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቀጥልም ተናግረው ይህንን ለማድረግ ከጊዜያዊ አስተዳደሩ አመራሮች አቶ ጌታቸው ረዳና ምክትሎቻቸው ጀነራል ታደሰ ወረደና ጀነራል ጻድቃን ገብረትንሳኤ ጋር ምክክር መደረጉን ገልጸው በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋርም ንግግር እየተደረገ መሆኑን ተናግረዋል። ክቡራትና ክቡራን ቤተሰቦች የአሁኑ መረጃችን ይህን ይመስል ነበር። በቀጣይ መረጃ እስክንገናኝ ድረስ ሰላም።